አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? እንዴት ናችሁ? ረመዳን እንዴት አድርጎ ይዟችኋል? ከኔ ጋር አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የሊጌማት በልበኻራት ወከራዙ ከዝበራው ኪታብ እና ዲጃጅ እንዲሁም ሰላጣት አሰራር ይዤላችሁ መጥቻለሁ። ተከታተሉኝ እስከ መጨረሻው ድረስ። እዚህ ጋር ዱቄት የሊጌማት ዱቄት አስቀምጫለሁ። እዚህ ጋር 2 ብርጭቆ ዱቄት፣ ከዛ ካሜራ ትንሽ፣ እዚህ ጋር ባኪንግ ፓውደር ባኪንግ ፓውደር ሳይሆን ነሻ፣ እዚህ ጋር ባህራት መሸከል፣ እዚህ ጋር ደግሞ በርበሬ ወይም ምንድነው ማለት በርበሬ ነው፣ ዙሮ የማያቃጥለው የአረቦች በርበሬ። እዚህ ጋር ቆንጆ በርበሬ ወይም ፍልፍል አስወድ። እዚህ ጋር ጨው አድርጌያለሁ። ከዛም መጨረሻ እዚህ በሰል አክተር ወይም የእንትኑ የሽንኩርቱ እንትን ማለት ነው። ይሄ ደግሞ በግዱንስ ከዝበራ ትንሽ ታረጉታላችሁ ማለት ነው። ይሄ እንደዚህ ሆነ ማለት ነው። በቃ ሞቅ ባለ ውሃ ነው የምታሸው። ሞቅ ባለ ውሃ እናሸዋለን ማለት ነው። እዚህ ጋር ደግሞ ሽንኩርት አዘጋጅቻለሁኝ። ምን ልንሰራ ነው? ዲጃጅ በልፍሩን እዚህ ጋር እንሰራ ነው። ዲጃጅ በልፍሩን እዚህ ጋር ጨው አረጋለሁ፣ ባህራት መሸከል፣ እንዲሁም ፍልፍል አስወድ፣ በርበሬ፣ የፓውደር የነጭ ሽንኩርት ፓውደር፣ የከዝበራ ፓውደር እንዲሁም ደግሞ ነጭ ሽንኩርት። ከዛ ይሄ ሱማቅ ዘይቱን እንዲሁም ሩማን ዛሬ ቀልጠፍ አድርጌ ያው እንትን በብዛት ይሄ ሩማን፣ ከዛ ግማሽ ሎሚ እናሸዋለን በደንብ። ሽንኩርቱ እንትን እስከሚል ድረስ ውሃ እስከሚያወጣ ድረስ በደንብ ማሸት።
በመቀጠል ይኸው ስጋውን ቆራርጫዋለሁ ማለት ነው። እዚህ እንዲገባ ማለት ነው። እዚህ ጋር ቢያንስ ለአንድ ሰዓት ለ30 ደቂቃ ያህል ተማር እዚህ ጋር ደግሞ ወደትዬ ሰላጣ ላዘጋጅ ነው። ሰላጣ ይሄ መከሰራት ነው። ሎሚ፣ ካዝበራ እና ትንንሾቹ እንትኖች ናቸው ቲማቲሞች። እዚህ ጋር ፍርፍር ማነው ስሙ ጠፋኝ እኮ ሰዎችዬ። ሩማን ነው። እዚህ ጋር ፍልፍል አስወጥ አለኝ። እዚህ ጋር ደግሞ ኸል አለኝ። እዚህ ጋር ዘይት፣ ጨውና ጅብስ ሩማን ማለት ነው። እዚህ ጋር ሰላጣ ላዘጋጅ ነው ማለት ነው። ሁሉንም አንድ ላይ ጠቅላላ አድርጌ ላሳያችሁ ጊዜም ስለሌለኝ ነው፣ ይቅርታ። እዚህ ጋር እና ሎሚ፣ ዘይቱን፣ ኸል እንዳታበዙት። እዚህ ጋር ጨው፣ ያው እንግዲህ ብዙ አይነት ሰላጣ አለ ዝሮ። እዚህ ጋር ጅብስ ሩማን፣ ፍልፍል አስወት ወይም ቆንጆ በርበሬ ማለት ነው። ይሄ እንግዲህ ያጀማ ከአንድ ሰዓት ከአንድ ሰዓት በላይ እንደዚህ አድርገነዋል ማለት ነው። በጣም አሪፍ ነው። ይሄ ተመልከቱ። ይሄ ሊጌማት በጣም ቆንጆ ሆኖልኛል ማለት ነው። አሁን ይሄን ወደ ፍሮን፣ ይሄኛው ደግሞ ሰላጣ አይታችሁታል፣ ቅድም ያዘጋጀሁትን የኔ ወዶች። ስጋ ሳሙሳ የዛሬ ፍጡር ያው ብዙ አለ ገና ስላልቀረጽኩት ነው። ያው ቀለል ያለውን ልቀርጽ ብዬ ነው ማለት ነው። ስላልተመቸኝ ረመዳንን መቼም ታውቁታላችሁ። ያጀማ የሀገሬ ልጆች እባካችሁን ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። እርግጠኛ ነኝ ትወዱታላችሁ ብዬ ገምታለሁኝ። እንግዲህ ገና እስከ መጨረሻው ድረስ ተከታተሉ። አሁን እንግዲህ ወደ ፍሩን ነው የምከተው። ይሄንን ደስቲራ ለብስና ይሄን ደስቲራ ለብሰዋለሁ። ያጀማ ይሄንን ይመስላል ማለት ነው። ልጌማቴ ዛሬ ገልበጥ አረኩት ማለት ነው። አያችሁ በጣም ያምራል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ባካችሁ አበረታቱኝ። አዲስ ነኝ፣ አይከፈልበት ላይክ እና ሰብስክራይብ ማድረግ
إيه يا جماعة واو ما شاء الله. هذه أنا ما أبغى هذه، أبغى أحب أنا هذه. ياو በጣም አሪፍ ድጃጅ ይባላል ይሄ።